ገድለ ቅዱሳን ይነገራል ይተረካል እንጂ አይሰበክም። ድርሳን ይነገራል ይተረካል እንጂ አይሰበክም። ከዚህ የዘለለ ትርጉም አይሰጠው። ገና ለገና ገድል ስለሆነ በክሪቲክስ አይን የምታየው ከሆነ ገድሉን ልትጠቀምበት አትችልም። አንዳንድ ሰዎች ገና ለገና ገድል ላይ ስለተጻፈ ብቻ ውሸት ነው ለማለት ያቆበቁባሉ፣ ተረት ነው ለማለት ይንቀጠቀጣሉ። ግን ገድል ላይ የተጻፉ ነገሮች በተመሳሳይ መጽሐፍ ቅዱስ ላይ ተጽፈዋል። ለምሳሌ ጻድቁ አባታችን አቡነ አረጋዊ ወደ ደብረ ዳሞ ወይ ወደ ዳሞ ተራራ የወጡት በምንድን ነው? በዘንዶ። አታፍሩም? አሁን ይሄው ዘንዶ ይዞ ወጣ ስትሉ ብለው ሰዎች ተረት ያደርጋሉ። ግን መጽሐፍ ቅዱስ ገና ስገልጠው የሚጀምረው ሰውና እባብ ሲያወሩ ነው አይደለም? ሔዋንን ያሳታት ማን ነው? እስቲ እባብ ሲናገር ይገርማል ወይስ ሰው ተጠምጥሞ ወደ ላይ ይዞ ሲሄድ? የቱ ነው የሚገርመው? እባብ መናገሩን ያመንክ ሰውዬ እባብ ተጠምጥሞ ይዞ ወጣ ሲባል ለምንድን ነው የምትናደደው? ኢያሱ ፀሐይን አቆመ የሚለው ገል ላይ ቢሆን በበትር ባህር ተከፈለ ገል ላይ ቢሆን አለት ድንጋይ በበትር ተተርትሮ ውሃ ፈለቀ ራሱ አለቶ አህያ አወርላሽ በሰው አንደበት ቢሆን ለምን ያን ተቃውሞ ለምን ያን አይጠይቁም? ይገርም ነው። ምን ያህል እንግዲህ ሲያሳድ እነዚህ ቅዱሳን በሕይወተ ሥጋ ሳሉ አጋንንትን ሲያሳድዱ ኖረዋል። ካለፉ በኋላ ደግሞ እሱ በተለያየ ሰው ልብ አድሮ እነሱ ለማሳደድ ይሞክራል፣ ግን አይሆንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ ተአምራት በገድላት ተአምራት